ከነዚህ ወዳጆቹ መካከል እጅግ የሚቀርበው ወዳጁ ቤት አንድ ቀን በጠዋት ሲያመራ ታዲያ ወዳጁ በሩን ክፍት ትቶ ከሴት ጋር እየተሳሳመ ነበር። ከዲር ወደ ቤቱ ድንገት ሰተት ሲል ሁለቱም ደንግጠው ይዞራሉ። ከዲር ሳይደነግጥ ቆም ብሎ በፈገግታ ካስተዋላቸው በኋላ በጥድፊያ እንዲህ አለ። Kissing is better than fucking አልኩና መሳሳማቸውን እንዲቀጥሉበት ነግሬ በቆሙበት ጥያቸው ከች ከድራጂ። ከድር ሰተቴ ወፍራም ድምፁ ከሩቅ የሚሰማ ዝም ሲል ደግሞ ዝምታው ከአለት የሚከብድ ሰው ነበር። በሱ ላይ ተመሳሳይ ማንነቶችን ማየት ይከብዳል። ቢፈልግ ሊናገርባቸው ይችላል ተብሎ በሚጠበቅባቸው ጉዳዮች ላይ ዝምታን ሊመርጥ ይችላል። በል ሲለው ደግሞ ማንም ያላሰበው ጉዳይ ላይ ያልተጠበቀ ቅኔ ሊዘርፍ ይችላል። የሚያውቁት እንደሚያወሱት በማንኛውም ጉዳይ ላይ ሐሳብ ከመስጠቱ በፊት በዝምታ ይታዘባል። አንዳንዴ ደግሞ ለሰማው ጉዳይ አሊያም ለተመለከተው ክንውን ፈጣን ምላሽ ሲሰጥ ይታያል። በየትኛውም የዕድሜ ክልል ውስጥ ከሚገኙ ሰዎች ጋርም በደስታ ያወራል። በተለይም ለሕፃናት ከፍተኛ ፍቅር የነበረው ሲሆን ምስኪን የዕድሜ ባለጸጎችን በመርዳትም ይታወቃል። ይህን የሚያደርገው ግን በድብቅ ነበር። ማንም ሳያየው የተረሱ ሰዎችን ልብስ በማጠብና ያለውን በመስጠት ለረጅም ሰዓታት የሚተኙበት በረንዳ አሊያም ቤታቸው ተገኝቶ ያወራቸዋል። ሲያወሩትም ከልቡ ይሰማቸዋል። ከድር የተረጋጋ ሕይወት ሲኖረው የተለያዩ የንግድ ሥራዎችን ይሠራና ውስጡ ሲቀየር ያፈራውን ንብረት በሙሉ ለድሃ አከፋፍሎ ባዶ እጁን ይቀራል። በወቅቱ ብዙ ወዳጆቹ ሀብታም የቡና ነጋዴዎች ስለነበሩም ሲያጣ አይቸገርም። ሰሞንኛ አፈንጋጭነቱና ተናጋሪነቱ ሲበርድ ደግሞ መነሻ ገንዘብ ከጓደኞቹ ይወስድና እንደ አዲስ ሥራ ይጀምራል። ለአንድ ሰሞን ጥፍት ብሎ ይመለሳል። የወሊ ጉባኤ ይለዋል። ጸጋዬ መስቀሉ፣ እስክንድር ስዩም፣ ዝናብ አባ ጨብሳና ጅብሪል የሚባሉ ምርጥ ሰዎች የኔ ልብ ወዳጆች፣ ምርጥ ጀለሶች፣ የገባቸው የጨሱ የጨረሱ ይላቸዋል። በቀደም ደግሞ ከማጂ ስመጣ የእስክንድር ስዩም አያት ሞተው ለቅሶ አልደረስኩም ነበር። መንገድ ላይ ተገናኘን። እስኬ ኮስታሬው አኮረፈኝ። ሰው እንደመሆናቸው ባዝንም በቂ ኖረዋል ብዬ እንደማስብ አሳስቄ ነገርኩታ። እስክንድር ስዩማቸው ቀሪ ቤተሰብ ደህና ናቸው? አያቴ መሞቱን ሰምተን አዘንላቸው። ደጉ ፈጣሪ ጀነት ይስጣቸው ብዬ በመረቀው ታረቀኝ። የጨረሰች አራዳ እኮ ናት ወዳጅ እስክንድር። ምንም ሳትለኝ ስቃ ጋበዘችኝ። ጋባዤ ብዙ ቢሆንም ማንም በጎተተኝ ሁሉ አልሄድም። ሰተተት እስኩ እንዴት ነበር ፋኩ? ኦሪጂናሌ ከድር ረጋሚ ነው ብላ ያቺ አሊ ወርቄ በበጎ ያልኩትን በክፋት ተርጉማ ጠመደች። አሊ ወርቄ ወርቃን ጣሪ የሴቶች ደረታ ሳማሪ ብላት አድንቀን በተናገርን በቀኔ ሰደብከን ብለው ሀገር ይያዛል። ዝናቸውን አላውቅ መሰላቸው። ከወርቅ ነጋዴነታቸው ባሻገር ልጃገረዶችን አሳዳጅ ናቸው ሰውየው።
ከወጣትነታቸው ጀምሮ ጎልማሳነታቸውን አገባደው ወደ እርጅና የተቀላቀሉት ድንግል ሴቶችን በማሳደድ ነው። በቀደም መንገድ ላይ ሳያቸው አሳዘኑኝ። አርጅተው ልጃገረድ የለም፣ በንዴት ዞር ብለው አፈጠጡብኛ። ምን አባት አፈጣለሁ አንተ ቃውስ አሉ እየበገኑ። ደንፍላት የከቻለችና አሊ ወርቄ ኦሪጂናሌ እርጅና መጣ ምን ተሻሌ፣ አሁንማ ባለጊዜው አንተ ነህ የፈለግከውን ብትል መብት ነው አሉኝ አሊ ወርቄ። ቤት ጤዮፊስ ሁቃሊጤ ጊዶ አሊ ፊጤ። ያ ሁሉ ድንግልና አልሆነም መድኃኒት ለእርጅና። ምዕራፍ 25 በተሰጠው ካርታ በጥበብ ተጫውቶ ያሸንፋል ጀግና ባለድል ተቀምጦ። መንገደኛው ባለቅኔ ባልከለሉት ችለው ባላረሱት ሰማይ ግጥሙን ይጽፋል። ለቀን የሞት ምሱ ቅኔውን በአደባባይ ይዘርፋል። በዚሽ ድሃ ሀገር በዚሽ ምስኪን ምድር ወርቅ ከዘረፈ ቅኔ የዘረፈ ለእስር ቢቀርብም፣ ወርቅ ከዘረፈ ቅኔ የዘረፈ ለአሳር ቢቀልም፣ ልባም የሐቅ ሰው በተገፋ ቁጥር ከፍታው ይረቃል። እንኳንስ ለሰው ልብ ለእግዚአብሔር ቃል ይቀርባል። ተራራን ይንዳል፣ ባህሩን ያደርቃል ርግማኑ። ምርቃቱም ምድረ በዳውን ያለመልማል። እየለፈፈ መንገዱን ሲያቋርጥ ከመንገደኛው መካከል ሟርተኛ የሚል ድምፅ የሰማ መሰለው። ሟርተኛ? ማን ነው ሟርተኛ? ምን ነው ሰቀቀናም ደረት ደላቂው በዛ። አልቃሽ አስለቃሽ እንዳሸንፈላ። እናስ ማን ሊቀርለት? መከራችን እስካልመከረን ድረስ ገና በሰርጋችን ላይ ሳይቀር ደረት እንደቃለን። ሆ ብለን የሰቀልነው ኑ ብሎ ይሰቅለናል። ከዚያ የቁጭት ታሪክ መዘብዘብ ነው። ስነግራቸው ሰምተናል ብለው ደለሉን። የሰሙት ሳይገባቸው አናታቸውን ላይታች እየናጡ ገብቶናል ብለው አስመሰሉ። እናሻግራችሁ ብለው አባብለው ምለው ተማምለው ተማመኑን ብለው እንኳን ማሻገር የነበረንንም ሰባራ ድልድይ ሰርቀውን እንድትሻገሩ ዋና እናለማምዳችሁ ብለው በዘበዙን። ወተታችሁ ተመርዟል ብለው ሰብስበው በጓድያ ንጠው በቅቤው ይወዙበታል። መልሰው እርጎውን በውድ ይሸጡልናል። ጨርቃችንን አስጥለው በልካቸው አሰፍተው ለብሰው ይደምቁበታል። አሳብደውን ሲያበቁ ሐኪም ቤት ከፍተው መድኃኒት ይቸረችሩልናል። ራሳችንን ለታመምነው እግራችንን ይቆርጡብናል። አረ ወዴት እየሄድን ነው ብለን ስንጮ ሰብስበው ስልጣን የሕዝብ ነውና ምከሩን ይላሉ። ምክራችን ፍሬ ያፈራል ብለን ስንጠብቅ ሰብስበው የመከርናቸውን መልሰው ይመክሩናል። በምክራችን መከራችንን ያበሉናል። መከራ የምንከራችሁ ብለን ብንተው ከመከራ ጋር ተመሳጥረው መከራችንን ያሳዩናል። እረኛ የሌለው ሰፊ ሕዝብ የትም ተበትኖ ይጠፋል ያሉንን አምነን ተዋልደናልና እንዳንበተን ሰግተን ይሁን ጠብቁን ብለን በሰጠናቸው ዱላ አናታችንን እያሉ እየጠበቅናችሁ ነው ይሉናል። ተርበናል ስንል ስለ ረሃብ አስከፊነት የሚያትት ዲስኩር ይግቱናል። ፈረሱ ነው ቀዳሚ ስንል ጋሪው ይቀድማል ይሉናል። ይሁንላችሁ ከተስማማን ጋሪው ነው ስንል ፈረሱ ነው ይላሉ። ካሰብንበት ያድርሰን እንጂ ማንስ ቢቀድም ምን አገባን?
ብለን ስንተዋቸው ነውር ነው። በሀገር ጉዳይ ምን አገባኝ አይባልም ይሉናል። ይሁን በሀገር ጉዳይ ዝም አይባልም ብለን ገና ቃል ስንተነፍስ ዝም በል እንደ እርጎ ዝም በማይመለከትህ ጥልቅ አትበል። ዝም ስንልስ መች ትተው ዝምተኛ ነው መርዘኛ በሆዱ ነገር ከያዘ ለሰው ማይተኛ ብለው በቅኔ ጎነትሉናል። በቁም የመሞታችንን መርዶ እየነገሩን እንድንስቅ ይኮረኩሩናል። በዜሮ ድምር ገስግሰው ሲፈጠፈጡ ውድቀታቸውን ያላክኩብናል ብለን ገድል ይመስል የውድቀታችንን ተረት እንተርካለን። ካልተግባባን ምን አዳረቀን? ፈርተን ዝም ብለንም ሞት፣ እንደ ልባችን የመሰለንን ተናግረንም ሞት። ሞት ካልቀረ ከሰቀቀን ሞት የነጻነቱ ሞት በብዙ ጥፍ ይበልጥብናል። ደግሞ ለብላሽ ዱንያ ለመሸጋገሪያ ቤታችን ሰተት ብለን እንደመጣን ጊዜው ሲደርስ ጥርግ ብለን ጥለናት ለምንሄድ ለትንሽ ትልቁ ለመጣ ለሄደው መስገድ ክብር ሲገብሩ መኖር ቀን ሲሞላለት ለሚያዋርድ ትሽ መርዞ መርዘኛ ስልጣን ጥመኛ የእውነት ጠበኛ የሐሰት ፍቅረኛ መርዙን ከብልቃጡ ደፍታችሁ ስበሩ ብለን ብንላቸው ንግስናውን ወርሰው ንጉሱን ቀበሩ። መሪውን ሰብረው ቀብረው ዙፋን ላይ እንደወጡ ከአናታቸው ከስተው ከእግራቸው አበጡ። ለራባቸው በሉ ለጥማቸው ጠጡ። ሲከራርሙ ለራብ የበሉት ጥጋብ ሆነባቸውና ለጥም የጠጡት ስካር ሆነባቸውና በድሃ ላይ ቀበጡ። በድሃ ተገፍተው የሥልጣኑን እጅ ሲጨብጡ ድሃ ድሃውን እጁን ቆረጡለት። እጅ ነስተው ገቡ፣ እጅ ነስተው ወጡ። ክህደታቸው ቂጣቸውን እየወጋ አላስቀምጥ ቢላቸው ቢቆረቆራቸው መቀመጫ የሰጣቸውን ሕዝብ ጠረጠሩት። ገና ሊተነፍስ ማለት ሲጀምር ምን ማለት ፈልገ ነው እያሉ ቂጥቂጡን እየወጉ መቀመጫ ነሱት። ማለት በራሱ ምን ማለት ነው እያሉ ያፋጥጡት ያዙ። ማለትማ ቢላቸው ከጀርባ ያለው ማን ነው እያሉ ጀርባውን በሰደፍ ያገላብጡለት ጀመር። ይኸው ዘፈኑ ቀኔው ብቻ ሆኖ ቀረ። በጭፈራ ሆ ብለው አነገሱትና ከራርሞ ሲጠጋግብ ካናታቸው ላይ ወጥቶ እየጨፈረ ሰቀቀን አነገሰባቸው። መርዞ መርዘኛ ስልጣን ጥመኛ የእውነት ጠበኛ የሐሰት ፍቅረኛ ተቅለስልሶ ገቢ አቅለስልሶ ደፊ መርዞ መርዘኛ ስልጣን ጥመኛ ተራማጅ ለውጥ አምጪ ወንበዴ ነፃ አውጪ በተስፋማ ላይ አባይ ቃል ሽሮ ገዳይ ጓድ መርማሪ እጅ አስፈትቶ እግር አሳሪ ረግሞ አስረጋሚ እያባበለ ሰተት አለና እየገረፈ ወንበር አጸና። ሀገር ሊያቀና ሰተት አለና ነስቷት ወረደ ሀገሬን ጤና። ታመመች ሀገሬ ማቀቀች ተጋጠች ሀገሬ ታረዘች። ባመነችው ልጄ ባለችው ሰው ጡቷን ተነከሰች። ወዮ ወዮ ይህን እያለ በእብደት ሳቅ እያላገጠ መሮጥ ጀመረ።
ወዲያው መለስ አለና ደግሞ በህል ስሜት መራገም ጀመረ። እሰይ አሹ ደግ አረጉ። ያጨብጫቢ ችኩል በአንድ እጁ ያጨበጭባል። የሚዜ ቀልቃላ ሙሽሮቹ አልጋ ሳይወጡ ብር አምባር ይዘፍናል። ብር አምባር ሰበራለሁ። እሰይ አሹ ደግ አረጉ። እንኳን ማቀቁ፣ እንኳን በግ ሆነው በበግ ተነዱ፣ እንኳን ተካዱ፣ እንኳን ተጋለቡ፣ እንኳን ታለቡ። ለአንደበታቸው እንጂ ለልባቸው የማይተጉ ከንቱ ከረፈፉላ ማንስ በተስፋ ገመዱ ለጉሞ ቢጋልባቸው ከንፈር ከመምጠጥ አልፎ ማን ደረት ሊደቃላቸው? በመንጋ ከሚጋልብ ሰፊ ሕዝብ የጌጤ ሰፊ ቀሚስ ይሻላል። ቢያንስ ድንገተኛ ወሎ ንፋስ ካልገለበው የማንም መንገደኛ ዘው ብሎ አይገልበው። ቢያንስ ቢገልበውም ዓላማውን አስረድቶ ጌጤ አስባበት ዓላማውን ተረድታው ሐሳቡ ለክፉ አይሰጥም ብላ አምናበት ፈቅዳለት ከሆነ ነው። እሰይ አሹ ደግ አረጉ። በእውነት መንገድ ገቡ፣ በሐሰት መንገድ ሰቡ። ሰቡ ረቡ፣ ተርበው ገቡ፣ ጠግበው አስራቡ። ተምረው ደደቡ፣ እናስተምር ብለው ሀገር አደደቡ። እውነትን እንቁልልጬ ብለው ገቡ፣ ቃላቸውን ክደው ሆ ብሎ ላይ የሰቀላቸውን ታች አውርደው ሐሰት መገቡ። ይህን ብላ አሉት፣ ቀለቡት፣ ከራሳቸው አመሳሰሉት፣ አነካኩታ፣ ክትባታቸውን ከተቡት። እውነት እርቃን ቆመች፣ ሐሰት ዘውድ ጫነች። እውነት እጅ እግሯን ታስራ በየከርቸሌው መማቀቅ ወነጣ። ሐሰት በየቤቱ ገባችና ሙልቅቅ ብላ ሸፋፋ እግሮቿን አንፈራጣ ተንፈላሳ ተኛች። እንዴት አይመቻት! እንዴት አይደላት! እንደምንስ አትንፈላሰስ! ሁሉም አልጋውን ከለቀቀላት ወዲያ ብትጋደመው ብትጋደምበት ማን ጠያቂ ሊኖርባት? አዳሜ በፈቃዱ ሊናውን በጓዳ ሽጦላት ሲያበቃ አስገድዳ እንደደፈረችው በአደባባይ ሊለፍፍ ይለፋል። ማን ሊያምነው? ማንስ ሊሰማው? ሐሰት ተሞላቀቀች፣ ሐሰት ተንደላቀቀች። ዘንድሮስ ቀበጠች፣ ደላት፣ ወዛች፣ በጣም አማረባት። የሁሉ ቀልብ አረፈባት። ሁሉን አማለለች በስልጣኗ። ሁሉም ደረሰው ከጸበሏ። ያልደረሰው እጁን ያውጣ፣ ያልቀመሳት ያልተዳራት ክዶ ይምጣ። መርዙ መርዞ መርዘኛ ስልጣን ጥመኛ ፈላጭ ቆራጭ ባለ ጊዜ የሐሰት ውሽማ የእውነት ሚዜ እጇን ይዞ መርቶ የሁሉም ማረጋት ጎትቶ ሰተት ብላ ገብታ ሐሰት በየቤቱ ተንፈራጣ ተንፈላሳ ተኝታለች። ምንትሷን ላይን አጋልጣ ትሽኮረመማለች። ምስኪን እውነት እጅ እግሯን ታስራ ጥጓን ይዛ ተማቅቃለች። ማን ነው ያሰራት ትላለህ እንዴ? መርዙ መርዞ መርዘኛ ስልጣን ጥመኛ እንድል ነው። ሲያምር ይቅር አልልም። ሳይገባህ ብትፈልግ ድብን በል። በአንተ ድንቁርና በአንተ አለማወቅ እኔ እንድታሽል እስኪጣራ እንድማቅቅ
አልልም። ብትፈልግ ጠይቀው። መርዙ መርዘኛ ስልጣን ጠመኛ ይነግርሃል። ግፋ ቢል እስኪጣራ ብሎ እሽት። ሥራ በዝቶብህ ከሆነ ምን አለበት ለእውነት በትርፍ ሰዓትም ቢሆን ብትታሽላት? ምን አለበት? ምነው ሁሌ ከሐሰት ጋር ትማግጥ የለ እንዴ? እኔ አይደለሁም እሷ ናት መስሎኝ ተታልዬ አስታይ ነው አልክ። አላካኪ አሳባቢውላ ከስተትህ አትማርም ነበር? ከገነትም የተባረርከው አሳብህ ነበር። እሷ ናት አስታይ ነው፣ ሰይጣን ነው አስቶኝ ነው፣ መስሎኝ አስቶኝ ትላለህ። ዛሬም ግራ ቀኙን አይተህ አስበህ አትወስን። ግር ብለህ ትስትና አድፍጠህ ትሰርቅና ሌባ ጣትህን አሹለህ እሱ ነው እሷ ናት መስሎኝ ነው እያልክ በማላከክ ድንቁርና ትርመጠመጣለህ። ሳትጠረጥር ትመናጠራለህ። መርዘኛ እውነት ጠበኛ፣ መርዘኛ ሐሰት ጥመኛ፣ ጓድ መርማሪ የእውነት ተጠሪ፣ ጓድ መርማሪ የሐሰት መንጣሪ፣ ሐቅ እስኪወጣ ገልብጦ አሳሪ፣ ገርፎ አጣሪ ገሎ ጠርጣሪ፣ ጠርጣሪው ተጠርጣሪ፣ ተጠርጣሪው አጣሪ፣ ጠሪው ተጠሪ፣ ተጠሪው ተመንጣሪ፣ ተመንጣሪው ምንጥር መርማሪ ሲሆን ራሳቸውንም ቢሆን ጠርጥሩ። እውነት መስሎ እስኪደርስ ከራባችሁ፣ እስኪነጋ ካላስቻላችሁ የሐሰትን እሸት አስተውላችሁ ጠርጥሩ። ከመጠራታችሁ በፊት በልብ ጥሩ። የሰው ላብ ካለባችሁ ታጠቡ። ጫንቃህን የተጫነ ካለ ውረድ በለው። ከሰው ጫንቃ ላይም ከሆንክ በቶሎ ውረድ። ጫንቃዬን ያሳከከኛል የምትል ሁላ ጠርጥር። ወይ ወርዶ ያልወረደ ሸክም አለ፣ አሊያም ተዘርፎ ያልተወራረደ ሐቅ ሊኖርብህ ይችላል። እውነት እያደር ይጠራል። እስኪ ጠራ ስንት ቀን ይፈጃል? ስንት ሰው ይፈጃል? የራሱ ጉዳይ። ብትፈልጉ እውነት እያደር እስኪ ጠራ አዳሜ ከሐሰት ተዳራ። መርዘኛ እውነት ጠበኛ፣ መርዘኛ ሐሰት ጥመኛ። ምዕራፍ 26 ግዛት ያው ግዛት ነው። ጠቅላይ የሆነ ሀገር ካልተስተካከለ የእውነት አስተዳደር። ከድር ሰተቴ በአብዛኛው ጅማ፣ መርካቶና አረብ ተራ ከሚባሉ አካባቢዎች ከሚገኙ ትላልቅ ሱቆች ውስጥ በማውጋት ያዘወትራል። ጅማ በሚኖርበት ወቅት መርካቶን ሳይረግጥ አይውልም። ቁጥራቸው በዛ የሚሉ ነጋዴዎች ለሱ ልዩ ፍቅር ቢኖራቸውም በሱ ምክንያት ሊመጣባቸው የሚችለውን ጣጣ እያሰቡ የሚሳቀቁም በርካቶች ናቸው። አንዳንድ ባለስልጣናትና ነጋዴዎች ደግሞ ባይናገሩትም በጥርጣሬ አይን ይመለከቱት እንደነበር ይነገራል። ከድር ሰተቴ ተራ እብድ ሳይሆን የወያኔ ሰላይ ነው ብለው የሚያምኑም ነበሩ። እብድ መስሎ የመንግስትን ምስጢር የሚያቀብል ታጋይ እንደነበረም በጭምጭምታ ይወሳል። በዚያ ሐሳብ ግን ብዙዎች አይስማሙ። ሁሌም ሽክ ብሎ መንቀሳቀስ የሚፈልግ መሆኑ፣ የሚከውናቸው ለየት ያሉ ድርጊቶችና ንግግሮቹ በእርግጥ እብድ ሊያስብሉት የሚችሉ አይነት ሰው ባይሆንም ብዙዎች ከድርን በእብደት ይፈርጁታል። ከድር ሰተቴ ሁሌም ወደ ላውንደሪ ቤት ወስዶ የሚያሳጥባት አንድ ጥቁር ኮት ነበረችው። እሷን ይለብስና አምሮበት ከተማውን ያስሳል። ከሱቆች በረንዳ ይቀመጥና ጫቱን እየቃመ ወጪ ወራጁን በትዝብት ይቃኛል። በመንገድ እያለፈ ድንገት ወደ ግራ ዘንበል ሊልና ወደ ቀኝ ቀና በማለት አብዶ ይሰራና ሰተት
ሰተተተተት ይላል። ድንገት ዳሌዋ ሞላ ያለ ሴት ሲያይ አንገቱን አስግጎ ጥቁር ከዘራውን እየሰደደ ቀይና ነጭ እየጠራ እንዲመቸው ለምን ጠራ? ወንዶቹን ይፈጃል ደርጉ፣ ሴቶቹ ባልገው በመደብ ከታች ከታች ሲደረጉ። በፊውደል ሥርዓት ረጋሚነቱ ያልቆመው ምጸተኛ ባለቅኔ በዚያ ቀውጢ ሰዓት በዘመነ ደርጉም ትውልድ በፍርሃት ስለት እየተገዘገዘ ሲቀዝን፣ እሱ ግን በምጸት የልቡን ይተነፍስ ነበር። የደርግ ባለሥልጣናት በሰማያዊ ዩኒፎርም ተብለጭልጨው በየቦታው መታየት የተለመደ ተግባራቸው በሆነበት ወቅት ነበር። ኢሰፓ የሚባል ወቅታዊ ሆይሆይታ በጀመረበት ሰሞን ከዲር የታዘበውን በምጸት ተናግሮ ከፍተኛ ድብደባና እስር አስተናግዶ ነበር ይባላል። በእርግጥ አንዳንድ እማኞች እንደሚሉት ይህን የተናገረው ሆይሆይታው በተጀመረበት ወቅት ሳይሆን የኢሰፓ ዓላማና ተግባር በፍጹም ሊገባው ስላልቻለ ነበር። ኢሰፓ ይባላል እንጂ ያመጣው ለውጥ አልነበረምና ውስጡን ነዶታል። እናም ከወቅቱ የጅማ ከተማ ምክር ቤት ፊት ለፊት ቆሞ እንዲህ አለ ከዲር ሰተቴ ምጸተኛው ባለቅኔ። ኢሰፓኮ ባዶ ፓኮ። ይህ አባባሉ በጅማ ከተማ ብቻ ሳይሆን እንደ ሀገሪቱም ተሰራጭቶ በወቅቱ የኢሰፓ መፎተቻ ሊሆን ችሎ ነበር። በዚህ ምክንያትም ከዲር ከሌላ ጊዜው በባሰ መልኩ በየሄደበት በጥብቅ ቁጥጥር የሚጠበቅ ሰው ሆነ። ይባስ ብሎም በዚያው ሰሞን ከከተማው አስተዳደር ፊት ለፊት ቆሞ ደገመው ተብሎ ወሬው በየቦታው ተነዛ። እንደ ልማዱ ተይዞ ታሰረ። ከ3 ሳምንታት እስር በኋላ በጊዜው ከፍተኛ ስልጣን እንደነበረው የሚነገርለት ተሰማ በላይ ከዲር ሰተቴ የታሰረበትን እስር ቤት የመጎብኘት ዕድል ገጠመው። እስረኞችን አንድ በአንድ ማናገር ሳይሆን ያለውን ጠቅላላ ሁኔታ ለማየት ሲዘዋወር ከዲር በቀዳዳ ያየዋል። ከዚያም ድምፁን ከፍ አድርጎ አንድ ነገር ተናገረ። ተሰማ በላይ ከሁሉ በላይ ወይ ቺቺ ወይ ፍቺ በማለት እንዲሰማው አደረገ። ወይ በቺቺ ረሽነኝ ወይም ፍታኝ እንደማለት ቢሆንም ተሰማ በላይ ግን ስሙ ተጠርቶ ሲሞገስ ስለሰማ ይህ ሰው ማን ነው ብሎ ጠየቀ። ስለ ከዲር ሰተቴ አስቸጋሪነት ተብራርቶ ተነገረው። ተሰማ በላይ አሁኑኑ ፍቱት የሚል ትዕዛዝ አስተላልፎ ጉብኝቱን ቀጠለ። በእንደዚህ አይነት ብልሃትም ከዲር ሰተቴ ነፃ ወጣ። ከዲር ሰተቴ በቋሚነት ጮጬ ከተማ ውስጥ በንግድ ሥራ ላይ ተሰማርቶ ይኖር እንደነበር ይወሳል። ቡና በሚደርስበት ወቅት ቡና ይነግዳል። ሌላ ጊዜ ደግሞ ማጂ ድረስ ሸቀጣ ሸቀጥ እየወሰደ ለጅማ ገበያ ከማጂ ወርቅ ያመጣል። ወደ ማጂ ሊሄድ ሲነሳም እንዲህ ይላል። ከዲር ራጂ አሰስገሰሱን ጭኖ ወደ ማጂ ወርቁን ሰብስቦ ካቺ እያለ ሸቀጡን ይሸማምታል። ራጂ ማለት በአፋን ኦሮሞ ታምረኛው ወይም አስደናቂ የሚል ፍቺ አለው። ጅማ ውስጥ ከተናገራቸው ቅኔዎች በላይ ጮጬ ሲኖር በየቀኑ የሚናገራቸው ከፍተኛውን ቁጥር ይይዙ እንደነበርም ይነገራል። በብዛት ግን ሰዎች ጆሮ አልደረሱም ነበር። በአንድ ወቅት ከደርግ ባለሥልጣናት አንዱ የጮጬ ከተማን ሕዝብ ሰብስቦ ስለ ፖለቲካ ልናስተምራችሁ ነው ሲል ተናገረ። በዚህ ወቅት ጅማ አካባቢ ፖለቲካ ማለት ውሸት፣ እከሌ ፖለቲከኛ ነው ሲባልም ውሸታም ነው እንደማለት ነበር። ታዲያ በዚህ ስብሰባ ላይ ከዲር ሰተቴ ነበርና
ስብሰባው ሲጀመር ቀድሞ እጅ ያወጣል። መጀመሪያ በአፋን ኦሮሞ ፖለቲካ ማለት ምን ማለት እንደሆነ ይነገረን በማለት ይጠይቃል። አስተርጓሚውም የማህበረሰቡ አካል ስለነበር ፖለቲካ ማለት ውሸት ነው የሚለውን በቀጥታ ሶበ ብሎ ተረጎመው። ከዲር ሰተቴ ወደ ሕዝቡ ዞሮ ኩኖ ሶበ ኑ ባርሲሱ ዱፋን አላቸው። አላልኩም ውሸት ሊያስተምሩን ነው የመጡት እንደማለት ነው። ባለስልጣኑ ስብሰባውን ሲጀምር እንዲህ አለ። እንግዲህ በምግብ ራሳችሁን ለመቻል ግብርናችሁን ዘመናዊ ማድረግ አለባችሁ። በዘመናዊ ግብርና አንድ ዶሮ በደንብ ከተንከባከቧት በቀን 2 እንቁላል ልትጥል ትችላለች። ከዲር ሰተቴ ፍንጥር ብሎ ተነሳ። ተነስቶም መናገር ጀመረ። ኩኖ ሶበ ቶኮፋ አለ። ይኸው አንደኛ ውሸት እንደማለት ነበር። ከዲር እብድ ነው ተብሎ ተነግሮት ነበርና ባለስልጣኑ ቢናደድም ስብሰባውን ቀጠለ። ከዲር በመሃል እየገባ ውሸቱን ይቆጥራል። ሲደጋግም ንዴቱን መቆጣጠር ያቃተው ባለስልጣን ሰፊው ሕዝብ የተስማማበትን አንተ ምሉም ባይነህ የምትበጠብጠው ሰፊውን ሕዝብ መናቅ ዋጋ ያስከፍላል፣ አረፈ ተቀመጥ ሲል ደነፋበት። ከዲር ሰተቴ ብድግ ብሎ ቆመ። ከፈሪ ሰፊ ሕዝብ የእንትና ሰፊ ይሻላል በማለት በጊዜው አገዛዝ እየተማረረ በፍርሃት የሚርበደበደውን ሰፊ ሕዝብም በቅኔ ሸንቁጦት ስብሰባውን ረግጦ ወጣ። ምዕራፍ 27 በአስተዳዳሪ